የትወና ጉዞ እንዴት ጀመርክ? ትወና እውነቱን ስነግርሽ ትወና የጀመርኩት ከቸርች ነው። ይሄ የገና ፕሮግራሞች ላይ ብዙ ጊዜ እረኛውኝ ነበር የምሰራው። አሁን ይሄ ፊት ለእረኛ የሚሆን ነው እና እረኛውኝ ነበር የምሰራው። ከዛ ተነሳው ፋዘር ቤት እያልኩኝ ጉዞ የትወና ጉዜ ጀመርኩኝ። ኦኬ ምናሴ፣ ሁለተኛው ጥያቄ በዩቲዩብ ድራማ ውስጥ የትኛው ትወና ወይ ደግሞ ገጸ ባህሪ ነው የተወደደልህ? ምናሴ በጣም ተወደደ። እና ጋይሶች ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ እና ቀጣይ ጥያቄ ምናሴ፣ እሺ ለአንድ ድራማ እንዴት ነው የምትዘጋጀው? ለአንድ ድራማ የምዘጋጀው እንደ ስክሪፕቱ መጀመሪያ ስክሪፕቱን አነባለሁ። ከዛ የሚፈልገውን ነገር ከዛ ወደ አክቲንግ ወደ ልምምድ እገባለሁ ማለት ነው። እንደዛ ነው የምዘጋጀው። ኦኬ ሌላኛው ጥያቄ በቀረጻ ወቅት የማይረሳ ገጠመኝን ንገረን። ጌታን በጣም ብዙ የማይረሱ ገጠመኞች አሉ። ሲፎ እግዚአብሔርን የሆነ ጊዜ እኔ ዘፈን ክሊፕ ሰርቻለሁ እና በዚሁ አጋጣሚ ዘፈኑን አልናገርም። የዘፈን ክሊፕ እየሰራሁኝ ከዛ በጣም የሚያስጠላ ጊዜ ነው። በቃ ይሄ እንዴት ነው እሱ ቪዲዮን አሳይሻለሁ። ታስሬ የተረሱበት ማለት ነው። ይሄ እንትን እንደዚህ ታስሬ እግሬ መሬት አይረግጥም። ከዛ ጌታን ነው የምልሽ። ከዛ በረት ውስጥ ነው እረስቶኝ ሄዱ። ራፓፓ አድርገው ጌታን እቃ ጭኖ ምናምን ሄዱ። ከዛ ተዚህ ስል ሌላ ቦታ ቀረጻ እንዳለ ሌላ ቦታ ባልቀረጽ ነው እረስቶኝ ሄዱ ነበር። አንድ እሱን አረሰው። ሌላኛው ደግሞ በኑላይ ድራማ ላይ ማረሰው ገጠመኝ ምንድነው ለሊት 9 ሰዓት ምናምን ቀረጻ እየቀረጽን እዛ እንቅልፍ የመጣና ተኛው። እዛ ዳይሬክተሩ ካና ጋር ነበር። እሱ ሂጂና ቀስቅሺው አሁን ይሰራል ምናምን ነው። መታ ቀስቅሳኝ ፊቴን ታጥቤ ምናምን ተመልሰ ተኛ ይሰራም ተባልኩኝ። ነው። እሺ ቀጣይ ጥያቄ አስቸጋሪ ትወና ክፍል ምንድነው? አስቸጋሪ ትወና ክፍል ማለት እንደ ስክሪፕቱ ነው። ማለት ቻሌንጅ የሚያደርግሽ አለ። ለምሳሌ እኔ አሁን የድብድብ ሲኖች ምናምን ቻሌንጅ ያደርጉኛል። በቃ የድብድብ ሲን እንደዚህ የአደጋ ሲኖች ቻሌንጅ ያደርጋሉ። አስቸጋሪ የሚባሉት እነሱ ናቸው እንጂ ሌላ ምንም አስቸጋሪ የለም። ኦኬ ቀጣይ እሺ ከየትኛው ተዋናይ ጋር መስራት በጣም ትወዳለህ? እኔ በጣም ወዱ ከወንድ አንድ ከሴት አንድ ልጥቀስ። ከግሩም ኤርሚያስ እና ከእድል ወርቅ ጣሰው ጋር መስራት በጣም ነው ፈልገው። ከአማኑኤል ጋር ልላችሁ ነበር። ከአማን ጋር ሰርቻለሁ። ከአማኑኤል ሀብታሙ ጋር ሰርቻለሁ። ኦኬ ትንሽ ኦሮምኛ እንዴት ተማርክ ወይም ደግሞ እንዴት ቻልክ? እንዴ እኔ ቤተሰቦቼ ኦሮሞ ናቸው። እንዴት ነው ኦሮምኛ ተማርክ ብትይ ቤተሰብ ቤት ውስጥ ይወራል። ስለዚህ ኦሮምኛ እችላለሁ። ሃይ ጋይስ እንግዲህ ጥያቄና መልስ ነው። በመሃል ሰብስክራይብ ማድረጋችሁን እንዳይረሳ። ጎሄድ እሺ ምናሴ እስቲ አሁን በኦሮምኛ ለተመልካቾች ሰላም ታቅርብልኝ። እሺ ነጋ ኬሰኒ ማቲን ሲፎ አከመከም ጅርቱ ኩም ዩቲዩብ ሲፎዳ ሰብስክራይብ ጎቹን እራንፈቲና አምብራ ማለት ይደበላ ኦኬ አከሳን ጃለቱ ለይቲሚ ያው ጋይስ ባየ ሲንጃለታ እና ባይመ ወረነ ጃለተኒፍ ሲንጃለድ ነጋ ኬሰኒ። እሺ አሁን ወደ ቀጣይ ጥያቄ ሙሉ በሙሉ በኦሮምኛ ድራማ ብትጠራ ትሰራለህ? ሙሉ በሙሉ እሰራለሁ። ይሄ በደንብ ለልምምድ ጊዜ ወስጄ ለልምምድ ጊዜ በደንብ ከሰጠኝ እሰራለሁ። በደንብ እሰራለሁ። ኦኬ ቀጣይ ጥያቄ በዩቲዩብ ስኬታማ ለመሆን ትልቁ ሚስጥር ምንድነው? ዩቲዩብ ላይ ስኬታማ ለመሆን ጠንክሮ መስራት ነው። ዩቲዩብ ያው ሶሻል ሚዲያ ላይ ነኝ፣ እኔም ሶሻል ሚዲያ ላይ ነኝ። ዩቲዩብ ላይ ደግሞ በቃ ዴይሊ ቪዲዮ መልቀቅ፣ በሳምንት ቢያንስ 3 ቀን ቪዲዮ መልቀቅ አስፈላጊ ነው። ኦኬ ለወጣት ተዋናዮች ምክር ምን ትሰጣለህ? ወደ ትወና ለሚገቡት አይደለ? ወደ ትወና ለሚገቡት ምክሬ ባንዴ ስኬታማ ላትሆኑ ትችላላችሁ፣ ባንዴ ላሰሩ ትችላላችሁ፣ ባንዴ እድል ላይ ሰጣችሁ ይችላል። ብዙ ኦዲሽኖችን መሄድ ይጠበቅባችኋል። ብዙ እድሎችም እድል ወደ እናንተ እንድትመጣ ብዙ በሮችን ማንኳኳት ይጠበቅባችኋል። እናም ያንን ነገር ደግሞ ተስፋ ሳትቆርጡ ይሄ ወደ ህልማችሁ ሩጡ። አክቲንግን ይሄ ትወናን የምትወዱ በተለይ ወጣቶች 2-3 እድል ሞክራችሁ ላይሳካ ይችላል። በ10ኛው ሊሆን ይችላል የሚሳካው። ስለዚህ ተስፋ ሳትቆርጡ ወደፊት ተጓዙ ነው የምላቸው። ኦኬ አሁን ደግሞ በመጨረሻ ፈጠን ያሉ ጥያቄዎች ማሰብ ምናምን ማይቻል ማለት ነው። ዩቲዩብ ወይስ ቲክቶክ? ዩቲዩብ
ድራማ ወይስ ኮሜዲያ? ድራማ። ኦሮምኛ ወይስ አማርኛ ድራማ? ሁለቱም። ቡና ወይስ ሻይ? ቡና ማልደራደርበት ከኔና ከቡና በይስቲ ከኔና ከቡና ቡና ልትላ ማላቅ መስሎ እና ጋይሶች ጥያቄያችን ይሄ ነበረ እና ዛሬ በጣም ደስ የሚል ቀን ነው ከምናሴ ጋር እንግዲህ ፋሚሊ ሁንዱም ትከሰኒዩ ዩቲዩብ ከኛ ሰብስክራይብ ጎዳ ገረፍ ሁንዱራትለ ያዶ ተበርባደ ዋን ይጀቹ በርባደን ተኮ yoojraate ያደ ሃራ ኑፍ በሬሳ ሲኒፍ ፊዱራፍ ቆጲዳ እስቲ ምን ትላችኋለህ? በኦሮምኛ የመጨረሻ መዝገኝ። እሺ ውድ ቤተሰቦቻችን አናፍ ሲፉን ከናምቦዴ ኮላብ ጎኒ ከራ አደዳ ቪዲዮ ሃራ ስኒፍኔ ኡፍና ፕራንኪያን ቪዲዮ ድራማቲን ድራማ ገኢስኑ ቀብነ ቲክቶክ ይረትስ ዩቲዩብ ይረትስ ነው ኤጋ ባኤ ጀባኔ ጭምኔ ኡፋጅር ከናፊዩ ገርማ ሙቶላ ነጋን ኑፍቱራ እስንጃልና እስንከበኛ ሰብስክራይብ ማድረግ እንዳይረሳ እንደገቲና